ውድና የተከበራችሁ ተመልካቾች ቦታ መግዛት ለምትፈልጉ ዛሬም አሪፍ የሆነ ቦታ ይዤላችሁ መጥቻለሁኝ። እንግዲህ እዛ አካባቢ ላይ ውሃ፣ መብራት፣ ሁሉ ነገር ከተሟላ በኋላ የቦታና የቤት ሽያጭ ዋጋ ነግቶ ነው እንግዲህ እየጨመረ ያለው። ይህ የምትመለከተው እንግዲህ በተደጋጋሚ እኔም ቪዲዮ አቅርቤላችሁ ነበር። መግዛት ካለባችሁ እጃችሁ ላይ ብር ካለ አሁን መግዛት ይኖርባችኋል። ምናልባት ሙሉ ለሙሉ መብራቱ ገብቶ ውሃው ካለቀ በኋላ የቦታ ዋጋ እንደሚጨምር በተደጋጋሚ ተነጋግረናል። ለማንኛውም ይህ ቦታ ስንት የሚሸጥ ነው፣ የት የሚገኘው፣ እያንዳንዱ በዝርዝር የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደስ ናችሁ ውድ የቻናሌ ቤተሰቦች፣ ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድ ተመልካቾች ቦታ መግዛት ለምትፈልጉ እንግዲህ አሪፍ የሆነ ቦታ ይዤላችሁ ቀርብ ያለሁኝ። ቦታው እንግዲህ ይህ የምትመለከቱት ነው። ወይት ነው የሚገኘው፣ ዋጋው ስንት ነው፣ እሱን የምነግራችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ ሼር ማድረጋችሁን አትርሱ ማለት ነው። ቦታው የሚገኘው ውድጌሳ እንግዲህ ወጣ ብለና አዲሱ ምስረታ ላይ ቀይ አፈር ከመንገድ በላይ ማለት ነው። ይህ የምታዩት እንግዲህ ቀይ አፈር ነው። ከታች ድረስ የምናያታውት ታችኛው ናስስ ሜዳን ጨምሮ ማለት ነው። ይህ ሁሉ ህጋዊ የሆነ ካርታና ፕላን ያለው ህጋዊ የሆነ ቦታና ቤት ነው ማለት ነው። ሙሉ እዚህ ጋር የምትመለከቱት መብራቱም እንግዲህ እስከዚህ ድረስ ነው የመብራት ዝርጋታ የተዘረጋው። ውሃ 24 ሰዓት አለ። በተለይ እዛ አካባቢ ላይ ለአትክልትም ለተለያየ ነገር ምቹ የሆነ ነው ማለት ነው። ምክንያቱም ውሃው 24 ሰዓት አለ ማለት ነው። ይህ የምታዩት ሙሉ ዝም ብሎ እራሽ እንዳይመስላችሁ ገና ያልሰሩ ሰዎች ስላሉ እንጂ ቦታ ነው ማለት ነው። ሙሉ ይሄ ሁሉ ማለት ነው። ስለዚህ ይሄ ሁሉ የሚሰራበት የሆነ ህጋዊ የሆነ ቦታ ነው። ይሄን ይመስላል እንግዲህ ቀይ አፈር ማለት ነው። ከታች የምታዩት ደግሞ በጣም ቤቶች በበርካታ የተሰሩበት ሰፈር ታችኛው ናስ ሜዳ ነው። በተደጋጋሚ እንግዲህ በቪዲዮን በምንም አይታችሁታል። እዛ አካባቢ ላላችሁም ደግሞ ሰፈሩ ይሄንን ይመስላል። ለማንኛውም ወደዚህ ቦታ ስመጣ ቦታው 200 ካሬ ነው። ከዚህ ከቆርቆሮ አጥሩ አይደርቄ ነገር አለች አረንጓዴዋ፣ ከዛች ይዞ እስከዚህ ድረስ ይመጣል ማለት ነው። 10 ማለት ነው። ወደዚህ ወደ ላይ እንደዚህ ስንመጣ ደግሞ 20 ነው ማለት ነው። እንደዚህ ይሄ ወደ ላይ ድረስ ሰርቪስ ውስጥ ካለችበት አካባቢ ወደ ላይ ህጋዊ የሆነ ነው። ስለዚህ ህገወጥ እንዳይመስላችሁ ማለት ነው። ህጋዊ የሆነ ነው። ስለዚህ ቦታው 10 በ20 ነው ወይንም ደግሞ 200 ካሬ ነው። እንግዲህ የዚህ ዋጋ 1.3 ነው እንግዲህ የተባለ ያለው። ድርድር ይኖረዋል። መግዛት ለምትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። እዛ አካባቢ ላይ እስከ 1 ነበር ትሸጥ የነበረው። መብራት ከገባ በኋላ ነው እንግዲህ አሁን ላይ ነግቶ እየጨመረ ያለው። እሱም እንግዲህ ገዥው በጣም አሁን ተነስቷል ማለት ነው። ለማንኛውም ቦታ እንግዲህ ለምትፈልጉ ኮምቦልቻ፣ ደሴ የምትፈልጉ አናግሩኝ። ዝቅተኛ ለምሳሌ ኮምቦልቻ ጨፌ መሰንዲ አካባቢ መስራታው ላይ ደረጃ 1 ከ2.4 ዝቅተኛ ማለት ነው። ከዛ ይዞ ሁለተኛ ደረጃ ላይ የሆነ ደግሞ ከ1.5 ጀምሮ ሶስተኛ ደረጃ ከ1.4 አካባቢ ላይ ቦታዎች አሉ። 200 ካሬ የሆነ መግዛት ለምትፈልጉ አናግሩ ማለት ነው። ይህም ቦታ እንግዲህ ዋጋው ነገርኳችሁ እንግዲህ ድርድር ይኖረዋል። 1.3 እየተባለ ነው ማለት ነው። ስለዚህ ማናገር ትችላላችሁ። ህጋዊ ነው። ካርታና ፕላን አለው። ይሄን ይመስላል። ቦታው ምንም ድልድላ ምናምን የሚያስፈልገው ነው። ውሃ መብራት ፉል ነው ማለት ነው እዛ አካባቢ ላይ። ይህን ይመስላል እንግዲህ ውድ ተመልካቾች። እንግዲህ ሀቂቃተን አሁን ላይ ቦታ ገሱ እንደ አዲስ ቤት ለመስራት እጅግ በጣም የከበደበት ሰዓት ነው። ነገራቶች እጅግ በጣም ነግተው ነው እየጨመረ ያለው ማለት ነው። ተለየ የውጭ ጦርነት ነገራቶችን አናግቷቸዋል ማለት ይቻላል። በነዳጁም በምኑ ምክንያት እቃዎች እጅግ በጣም ነው የጨመሩት። እንግዲህ ሲሚንቶ፣ ጅብሰም እንደረሰ ቪዲዮ አቅርበልን ምናምን እያላችሁ ኮሜንትም እያየሁ ነው። አዲስ ነገር ስለሌለ ነው ዝም ያልኳችሁ። ምክንያቱም እቃም እየገባ አይደለም፣ እቃ የለም። ጅብሰሙንም የያዙትም ነጋዴዎች 700 ብር 800 ብር ነው የሚባለው አንድ ኪስ ጅብሰም። እንደዛም ሆኖ ደግሞ ደፍሮም የሚገዛም ሰው የለም። ሁለተኛ ደግሞ ዋጋው በጣም ውድ ስለሆነ በዚህ ዋጋ ተገዝቶ መስራትም እጅግ በጣም ከባድ ነው። ለምሳሌ 300 ጅብሰም የሚጠይቅ ቤት ላይ በ800 ብር ገዛችሁ ማለት 300 ምናምን ሺህ ብር ይጨርሳል ጅብሰሙ ብቻ። ያ 320 350 ሺህ ብር ግን በስተዛሬው ዋጋ ሙሉ ፊኒሺንግ ስራን ይሰራ ነበር ማለት ነው። ስለዚህ ያ ሙሉ ፊኒሺንጉን የሚሰራው ብር በአሁኑ ሰዓት ጅብሰም ብቻ ገዝቶ ነው ዝም የሚለው። ስለዚህ
የግንባታ እቃዎችን በተመለከተ አዲስ ነገር ሲኖር ቪዲዮ የማቀርብላችሁ ይሆናል። በተለይ ቤታችሁ የምታስገርፉ ጅብሰም፣ ቻክ እሱን የምታሰሩ ብትረጋጉ በጣም አሪፍ ነው። አሁን ላይ ምንም አይነት እንኳን መስራት የሚታሰብበት ሰዓት አይደለም ማለት ነው። ተረጋጉና ነገራቶች ከለየለት በኋላ ወደ ስራ ትመለሳላችሁ ማለት ነው። ሌላው በተለይ ውጭ ላይ ሆናችሁ ውጭ ሀገር ሆናችሁ ብራችሁን ለያዛችሁ ከዛው ወደ ሀገር ባትልኩ ብሩን እጅግ በጣም ተጠቃሚ ነው የምትሆኑት። ምክንያቱም ምንዛሬው እጅግ በጣም ነው የጨመረው፣ በብላክ ማርኬት ጨምሯል ሐዋላ። ነገር ግን የሚልኩልን ሐዋላዎች በጣም አውርደውታል ማለት ነው። ስለዚህ ቢመጣም ብሩ ከዚህ ምንም የሚሰራው ነገር የለም። አንደኛ ስራችሁን አታስኬዱበትም፣ ሁለተኛ ብሩ በጣም ወርዷል። ስለዚህ ኪሳራ አለው ማለት ነው። በተዘዋዋሪ ብራችሁን በእጃችሁ ይዛችሁ አቆይታችሁ ነገራቶች ከተስተካከሉ በኋላ እዚህ ያለው ማቴሪያል እንኳ ባይስተካከል ከሱ የምትልኩበትን ታተርፋላችሁ ማለት ነው። ስለዚህ ብር አትላኩ ለማለት ነው። ነገራቶች እስከሚስተካከሉ ሐዋላዎች ከተስተካከሉ ደግሞ እዚህ ያለው ነገር ከተስተካከለ ቀጥታ ወደ ስራ ትገባላችሁ ማለት ነው። ይሄን ይመስላል። ምክንያቱም በሁለቱም በኩል እንጎዳለን። ከሱ በቅናሽ ተልኮ ከዚህ በውድ ሲገዛ በቃ ሁለት ስራዎችን ያስገዳል ብለን ያስብነው ለአንድ ስራ ሆኖ ቁጭ ይላል ማለት ነው። ይሄን ይመስላል እንግዲህ ፊት ለፊት በረብዩ ወረዴጋ ጎታ አለ። በዚህ በጣም ደስ የሚል ሰፈር ነው ይህ አካባቢ። በነገራችን ላይ በተለይ አሁን ይህ አካባቢ ሁሉም ቤት ቢሰራ ሰው ቢኖር ይሄ ሁሉም የምታዩት ተሰርቶ ዝም ብሎ የተቀመጠው ውጭ ሀገር ነው በቃ ሁሉም ያለው። እህቶች በሰው ሀገር የሚኖሩ እህት ወንድሞቻችን ቤት ነው ሙሉ ይሄ የምታዩት ሙሉ ፊኒሽንግ አልቆ ሙሉ ተቀምጧል። እንግዲህ አላህ በአፊያ አገራችሁ በሰላም ገብታችሁ የምትኖሩበት ደስታ ቤት አላህ ያድርግላችሁ ማለት ነው። ሰው እንደዚህ ለፍቶ ደክሞ በሰላም ሀገሩ ላይ ሲኖር ደስ ይላል። አላህ ሀገራችንን ሰላም ያደርግልን ማለት ነው። ጠቅላላ ሲል እንግዲህ አዲስ ነገር ሲኖር እኔ ቪዲዮ የማቀርብላችሁ ይሆናል። በተለይ የግንባታ እቃዎችን በተመለከተ ነገራቶች ምንም አዲስ ስለሌለ ነው ዝም ያልኳችሁ። ኢንሻአላህ አዲስ ነገር ሲኖር በቀጥታ ወደ እናንተ የማቀርብላችሁ ይሆናል ማለት ነው። ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በዚህ ቻናል ላይ በጣም የተለያዩ ትምህርቶችን ታገኙበታላችሁ። በተለይ የፊኒሽንግ ስራዎችን በተመለከተ አዲስ ገና መሰረቱን ከመሰረቱ ጀምራችሁ ለምትሰሩ የፊኒሽንግ ስራዎችን፣ የፈርኒቸር እቃዎችን እንዲሁም የግንባታ እቃ ሲቀንስ ቀንሷ ሲጨምርም ጨምሯ የተለያዩ ለእናንተ ይጠቅማሉ ብዬ የማስባቸው መረጃዎች የማሰራጭበት ቻናል ስለሆነ ሰብስክራይብ ብታደርጉት ትጠቀማላችሁ እንጂ አትጎዱም ለማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።